ቅዱስ ጊዮርጊስ ክርስቶስን አልክድም ለጣዖትም አልሰግድም ብሎ በሰባው ነገሥታት ፊት መሰከረ። ስለ ክርስቶስ ምስክር ሆነ። የዚህን ጊዜ ንጉሡ ተቆጣ ነው የሚለው ገድሉን ስናነብ። ብዙ መከራ ያደርሱበት ዘንድ ወታደሮቹን አዘዛቸው ነው። ገድሉን ስናነብ እንደምናገኝ ለሚያየውም ለሚሰማውም ለጆሮም የሚዘገንን መከራ በቅዱስ ጊዮርጊስ ላይ ንጉሡ አደረሰበት። ሃይማኖቱን እንዲክድ፣ ጣዖት እንዲያመልክ፣ ሐሳቡን እንዲቀይር ብዙ መከራ አደረሰበት። ከመከራዎቹ መካከል ጥቂቱን እስኪ ላስታውሳችሁ። መርዝ አዘጋጅቶ አንጀቱን የሚቆራርጥ እንዲጠጣ ቅዱስ ጊዮርጊስን አስገደዱት ይላል። ያ መርዝ ሲሰጠው ባረከ፣ ስመ እግዚአብሔርን ጠራ፣ አማተበበትና በእምነት ጠጣው። እነሱ ካሁን አንጀቱ ተቆራርጦ ሆዱ ተዘርግፎ ይሞታል ብለው ሲጠብቁ የቅዱስ ጊዮርጊስ ፊቱ ከፀሐይ ብርሃን ይልቅ አበራ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መጽሐፍ ምንድነው የሚለው? ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ የሚገድል መርዝ ይጠጣሉ፣ ነገር ግን የሚጎዳቸው የለም ተብሎ ተጽፏል። ማርቆስ 16 ቁጥር 17 ላይ ቃሉን አስተውሉት። ያመኑትም እነዚህ ምልክቶች ይከተሏቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል በስሜ አጋንንትን ያወጣሉ አለ ጌታችን። አጋንንት ማውጣት ብቻ አይደለም፣ የሚገድል ነገር መርዝ ይጠጣሉ፣ ነገር ግን መርዙ በእነሱ ላይ ኃይል አይኖረውም አለ። ቅዱስ ጊዮርጊስን መርዝ በጥብጠው ሊገድሉት አጠጡት። መርዙ ግን በቅዱስ ጊዮርጊስ ላይ ኃይል አልነበረውም። ቅዱስ ጊዮርጊስን ማን ጠበቀው? የመጀመሪያው መከራ እንዳደረሱበት የብረት ምጣድ ድስት ሰርተው ጉድጓድ ውስጥ ቆፍረውት ጊዮርጊስን እዛ ውስጥ ጨመሩት እንዲሞት። ነገር ግን